አገልጋዮች የወንጌል ጥሪ አለብኝ በሚል ሐሳብ ስራን ከመስራት ይቆጠባሉ። ይሄም በኑሯቸው ላይ ትልቅ ተጽዕኖ ሲያመጣ እንደ አካባቢያችንም ተመልክተናል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የፕሮግራሞቻችን ተከታታዮቻችን፣ ዛሬ በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ቀጠና በዲላ ህብረት በአስዴላ አጥቢያ ቃለ ሕይወት ቤተክርስቲያን በመገኘት የደቡብ ቀጠና ያዘጋጀው ስልጠና ላይ ተገኝተናል። በስልጠናው ስራ መንፈሳዊ መጽሐፍ ቅዱሳዊ ሐሳብ ምንድነው የሚለውን የሚያስቃኝ ስልጠና አዘጋጅተዋል። ይሄም ኩነት ምን እንደሚመስል እንከታተል በቦታ ተገኝተናል። አብራችሁን ቆዩ። በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ቀጠና የሚያተኞች አገልግሎት ማስተባበሪያ የተዘጋጀ ቀጠና አቀፍ የአሰልጣኞች ስልጠና ከጥር 26 እስከ 27 2018 ዓመተ ምህረት በዲላ ህብረት በአስዴላ አጥቢያ ቃለ ሕይወት ቤተክርስቲያን ተካሂዷል። በኢትዮጵያ ቃለ ሕይወት ቤተክርስቲያን የሚያተኞች አገልግሎት ዋና አስተባባሪ ፓስተር ዮሴፍ በቀለ እንደተናገሩት በርካታ ሰዎች በንግድ ስራ ቦታዎች መስራት የሚያስችላቸውን መደበኛ ስልጠናዎች ያለወሰዱ ሲሆኑ ዋነኛው ትምህርታቸው ቤተሰቦቻቸው ወይም ሌሎችን በማየት ያገኙት ትምህርት ነው ብለዋል። የዚህም ስልጠና ዋና ዓላማ ተሳታፊዎች በዘመናዊ ዓለም ውስጥ እንዴት መኖርና መስራት እንዳለባቸው እንዲረዱና እንዲወያዩ ማስታጠቅ፣ በህይወታቸውና በስራቸው ስኬታማ ለመሆን የተማሩትን ከህይወታቸው ጋር እንዲያዛምዱ የራሳቸውን የአገልግሎት መሪ ግብ ዓላማና ስልት እንዲኖራቸው ግንዛቤ ማስጨበጥ እንደሆነም አንስተዋል። ደሞዟን ለማገልገል እድል አድርጎ ደሞዝ ሳይጠብቅ የሚያገለግል ተጨማሪ ስራ እየፈጠረ የሚያገለግል በገንዘቡ ጭምር ቤተክርስቲያን የሚያገለግል ሌላ ሞዴል ሊሆን ይችላል። እንግዲህ የዚህ ስልጠና ዋና ዓላማ ክርስቲያኑ ማህበረሰብ ሁለንተናዊ እድገት እንዲያድግና ሁለንተናዊ በጎ ተጽዕኖ ፈጣሪ እንዲሆን የሚያግዝ የሚያነሳሱ ስልጠናዎች ናቸው በዚህ እየተሰጡ ያሉት። በዋናነት ባለአደራነታቸውን ጊዜ፣ ገንዘብ፣ ዕውቀት፣ ጸጋ፣ ቤተሰባቸውን እንደ ባለቤት ሳይሆን እንደ ባለአደራ እንዲጠብቁትና በአግባቡ እንዲጠቀሙ የሚያነሳሳ ነው። ሌላው በስራ ስፍራ ሰነፍ ሳይሆኑ ትጉ፣ ሙሰኛ፣ አጭበርባሪ ሳይሆኑ ታማኝ፣ እንደ ዕድሜያቸውን በውጤት አልባነት የሚያሳልፉ ሳይሆን ፍሬያማ ውጤታማ እንዲሆኑ የሚያነሳሱ በርካታ ጠቃሚ ስልጠናዎችን እያነሳን ነው። የደቡብ ቀጠና ህብረት ዋና ጸሐፊ አቶ ጽላሁን መኮንን እንደ ቀጠናችን የተጀመሩ የለውጥ ምዕራፍ እንዲቀጥል ጅምር ስራዎችን የሚበረታታ መሆኑን አውስተው ክርስቲያን ሁሉ አቀፍ እድገት ማደግ ስላለበት በቀጣይም በርካታ ተግባር ተኮር ስልጠና እንደሚሰጥም አብራርተዋል። እንግዲህ ስልጠናው ጠቅለል ባለ መንገድ ለመግለጽ እንደተሞከረ ምናልባት ሌሎችም እንደገለጹት የሙያተኞች አገልግሎት ነው ተብሎ የሚጠራ የፕሮፌሽናልስ ነው። ፕሮፌሽኑ በመንግስት እውቅና የተገኘ ሰርቲፋይድ የተደረገ ብቻ አይደለም። እግዚአብሔር አምላክ ሰጪ አምላክ ነው። የሰጠ ማንኛውም ስራዎች በሙሉ ስራ ናቸው። በዛ ስራ እግዚአብሔር የሚከብርበት ቤተክርስቲያን የምትጠቀምበት እኛም ደግሞ ተቀባዮች የስራውን ምንጭ ተቀብለን ተቀባዮቹ ሰርተን ሌሎችን መለወጥ ያልንባቸው ስራዎች በሙሉ ስራ እንደሆነ አምነን ከጌታ እንደተቀበለ ህዝብ ያንን ስራ የሰሩትን በሙሉ በዚህ ፕሮፌሽናል ስራ ውስጥ ተካተዋል። ያ ማለት ነጋዴውም፣ በመንግስት ተቋማት የሚሰሩ ሰራተኞችም፣ የንግዱ ማህበረሰብም፣ አርሶና አርብቶ የሚያድሩትም ሰዎች በሞዴልነት በዚህ ተቀላቅለዋልና እነዚህ ሁሉ በደቡብ ቀጠና ቃለ ሕይወት ቤተክርስቲያናት ውስጥ ያሉት ክርስቶስን የተቀበሉ የተገለጠው የክርስቶስን ማንነት የተገለጠ ማንነትን የሚገልጡ ስራውን ተቀብሎ ስራውን አክብሮ በእግዚአብሔር ፊት የሚከብረውን ታላቅ ስራ የሚሰሩ ናቸው የሚል ጠቅለል ያለ እንድምታ ያገኘንበት ስልጠና ነበረ። እንግዲህ ከዚህ በላይ ብዙ ስልጠናዎች አሉ በደቡብ ቀጠና ቃለ ሕይወት ቤተክርስቲያን። በተለይም በዚህ በሙያተኞች ይሄ የመጀመሪያ የአሰልጣኞች ስልጠና ነው። ይህ የአሰልጣኞች ስልጠና ከተጠናቀቀ በኋላ በ18ቱም ህብረቶቻችን ወደ ታች ስራ ወርዶ እስከ አጥቢያ ድረስ አካል ለብሶ ይህ ለውጥ እንዲመጣ ሀገራችን፣ ቤተክርስቲያናችን፣ ማህበረሰቡ እንዲለወጥ ስራን በእግዚአብሔር በፈጣሪ ስጦታነት ተቀብሎ ሰው ሳይሰንፍ ተግቶ ጸንቶ በርትቶ
ለራሱም ለሀገሩም የሚጠቅም ስራ እንዲሆን አሁን ትጉ ስራ ከሰራ የሚያወርስ ሌላ ነገር አትርፎ ማለፍ እንዲችል ሁሉ በዚህ ልክ ለመስራት እያሰብን ነው። ተሳታፊዎችም በደቡብ ቀጠና የሙያተኞች አገልግሎት የተዘጋጀው ቀጠና አቀፍ የአሰልጣኞች ስልጠና እንደ እግዚአብሔር ቃል አስተምሮ የስራ ባህልን እንድንመለከት እድል የሰጠንና በቀጣይ የተሻለ ለውጥ ለማምጣት ኃላፊነት እያንዳንዳችን መወጣት አለብን በማለት ተናግረዋል። የሙያተኞች አገልግሎት ስልጠና አገሪቱ አሁን የምትፈልገው ከስራ እንቅስቃሴ ጋር በጣም በተጓዳኝነት እየሄደ ያለ ስልጠና ነው። ምንም እንኳን በእኛ ፊሊንግ የዘገየ ስልጠና ብለን ነው የምንወስደው። ምክንያቱም ይህን ስልጠና ከዚህ በፊት ወስደን ቢሆን ኖሮ ብዙ ስራዎችን ሰርተን በሆነ ነበር። ቢሆንም ግን አላመለጠንም። ብዙ ከመንግስትም ከህዝብም ጥሩ የልማትና የስራ መነቃቃቶች ባሉበት ቦታ ችግሮቻችንን ነቅሰን እያወጣን እየሰራን ባለንበት ቦታ ከሃይማኖት ተቋማት በኩል ደግሞ እንደዛ አይነት ችግር ፈቺ የሆኑ ስልጠናዎችና ስራዎች ሲመጡ በጣም ደጋፊ ስራ ሆኖ ነው ያገኘነው። እኔም እንደ አንድ ከመንግስት የስራ አካባቢ እንደመጣ ሰውና በኮሚቴው ደግሞ እንደ አንድ የኮሚቴው አባል ሆኖ እንደሚሰራ ሰው እንደው ጊዜውና ወቅቱን የጠበቀ ስልጠና ነው እና በየአብያተ ክርስቲያኖቻችን ስራ የአምልኮ አንዱ አካል እንደሆነ አብያተ ክርስቲያናት እንዲያስተምሩና አባላቶቻቸውን በእውቀትና በእግዚአብሔር ቃል እውቀትና ለዛም ደግሞ አሁን መንግስት እየሄደ ያለበትን የልማትና የስራ አቅጣጫዎችን እንዲደግፉ አባላቶቻቸውን እንዲያበቁ ስራ ደግሞ አንዱ የአምልኮ አካል እንደሆነ ደግሞ በደንብ እንዲገነዘቡ የተሳሳቱ የእምነት ትርክቶችን ደግሞ እንዲያርሙ እነ ስልጣናውም በልዩነት ነው አሁን ያየሁት። ሚያንስ ትላንት ጀምሮ እስካሁን ድረስ አለሁና ውስጤ ላይ የነበረው ፍላጎት አለ፣ ለመስራት የነበረው ተነሳሽነት አለ። እሱም በይበልጥ አቀጣጥዬ ማስቀጠል እንዲችል በጣም እድል የሰጠኝና ጉልበት የሆነኝ ስልጠና ነው ብዬ አስባለሁ። ብዙ ስልጠናዎችን ተካፍያለሁ። ይህን ስልጠና ግን በልዩነት አለው። በቀጣይ ግን ምንድነው መስራት የሚችለው? ቅድም ያልኩሽ ነገር እንዳለ ሆኖ አንድም ፕሮጀክቶችን ማስፋት እንዳለብኝ ከዚህ ስልጠና እገነዘባለሁ። ሰዎች ደግሞ በተሞክሮ ያቀረቡልኝ ሀሳቦች አሉ። እነዚህን ተሞክሮዎች ቢያንስ ወደ ተግባር ለመቀየር ማቀድ እንደሚያስፈልገኝ በደንብ ተረድቻለሁ እና ከስልጠና ትልቅ ነገር ነው ያገኘሁትና ማለት የት እንደነበርኩኝ ምን ላይ እንደነበርኩኝ ራስን ጭምር እንዲያውቅ እና ብዙ ጊዜያትን እንደባከነብኝ ጭምር ከራሴ ሲያስብ ማለት ነውና ብዙ ጊዜያቶች እንደባከኑብኝ ጭምር ነው የተረዳሁት። ካሁን በኋላ ግን ባከነብኝ ብዬ ተስፋ መቁረጥ እንደሌለብኝ ማለት አረፈደም ይሰራለሁኝ። ምክንያቱም በስልጠናዎቹ ካገኘሁት ብዙ ምሳሌ የሚሆኑ በሰርተው የተለወጡ ሰዎች እድሜያቸው ገፍተው እንኳን በዛው እድሜ ሰርተው ውጤታማ እንደሆኑ ምሳሌዎችን ስለሰማሁኝ አሁንም አልረፈደም ብዬ መስራት እንዳለብኝ ይሄ ትላልቅ እንትን ያገኘሁትኝና ስልጠናው በርካታ የደቡብ ቀጠና ህብረት መሪዎች፣ አገልጋዮችና የተጋበዙ እንግዶችም ተሳትፈዋል። ስልጠናው በአጠቃላይ ከድላ እስከ ሞያሌ ያሉ የቃልዮት ቤተክርስቲያን አገልጋዮችንና መሪዎችን አሳትፈዋል። በመጨረሻው ለሰልጣኞች የእውቅናም ሰርቲፊኬት አበርክተዋል። በቀጣይም በየህብረቱ እንደሚቀጥልም ተመላክተዋል። ተወደዳችሁና የተከበራችሁ ውድ የፕሮግራሞቻችን ተከታታዮች ታዲያ በዚህ ዘመን ክርስቲያናዊ አገልጋይ ማለት የኢየሱስ ክርስቶስን ወንጌል የሚቀበልና ለዓለም እንዲደርስም ድጋፍ የሚያደርግ ማለት ሲሆን ይህንንም ሁሉ ሲያደርግም ዕለት ክርስቶስን እየመሰለ ለመሄድ የሚፈልግ ግለሰብ ነው። በተጨማሪም ደቀ መዝሙር ተማሪ በትምህርትና በስልጠና ውስጥ የሚያልፍ ማለት ነው። እግዚአብሔር ለስራ ያለውን እቅድና ያ እቅድ በእያንዳንዳችን ህይወት ውስጥ የሚኖረው ተፈጻሚነት በመገንዘብ እውነተኛ ደቀ መዝሙር በማፍራት ሂደት ውስጥ መቀጠል እንዳለብን ልናሳስባችሁ እንወዳለን። እያንዳንዳችን ያለብንን ኃላፊነት በታማኝነት እንድንወጣ እግዚአብሔር አምላክ በጸጋው እንዲረዳን እየተማጸንን በያለንበት ቦታ ፍሬያማ እንድንሆን ተክተን እንስራ። ፕሮግራሞቻችን እየተከታተላችሁ ቆይታችሁን ስላደረጋችሁ ቤተሰቦቻችን ከልብ እናመሰግናለን።